ሰላም የቡር አፕስ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ቪዲዮአችን ብዙ ልፋትና ድካም ሳይጠይቁ በእጃችሁ ባለው ስልክ ብቻ ሰርታችሁ በፍጥነት ቻናላችሁን ማሳደግ የምትችሉባቸውን 5 ምርጥና አትራፊ የኮንተንት አይነቶችን ይዤላችሁ መጥቻለሁ። ፊት ማሳየት ለምትፈሩ፣ ድምጽ መቅረጽ ለማትፈልጉ ወይም በቂ ካሜራ ቃል የሌላችሁ ሰዎች የሚሆኑ እጅግ አሪፍ አማራጮች ስላሉ እስከ መጨረሻው ተከታተሉኝ። በተለይ አምስተኛ ላይ የምነግራችሁ የኮንቴንት አይነት ምንም አይነት የቋንቋ ገደብ የሌለው በመሆኑ ከዓለም አቀፍ ተመልካቾች ጋር በከፍተኛ ሁኔታ የዶላር ገቢ የምታገኙበት ሚስጥራዊ መንገድ ነው። ስለዚህ አንዳቸውንም ሳታሳልፉ እስከ መጨረሻው ተከታተሉኝ። አንደኛው ሙቪ ሪካፕ ወይም የፊልም ማጠቃለያ ነው። የመጀመሪያውና በአሁኑ ሰዓት በዩቲዩብ ላይ በከፍተኛ ፍጥነት እያደገ የሚገኘው የኮንተንት አይነት ሙቪ ሪካፕ ነው። ይህ ኮንተንት በአሁኑ ሰዓት እጅግ በጣም ከፍተኛ ቪው የሚያገኝና ተመልካችን የመሳብ ትልቅ አቅም ያለው ነው። ተመልካች ይህንን የሚመርጥበት የራሱ ምክንያት አለው። በአሁኑ የዲጂታል ዘመን የሰዎች ጊዜ በጣም ውድ እየሆነ ስለመጣ ሰዎች ሙሉ ፊልም ለማየት 2 እና 3 ሰዓት ከሚያጠፉ ይልቅ በ15 እና በ20 ደቂቃ ውስጥ የፊልሙን ዋና ታሪክ አይተው መጨረስን ይመርጣሉ። ይህ ደግሞ ለእናንተ ቪዲዮ ከፍተኛ ዋች ታይምን ይሰጣችኋል። አንደኛው ነጥብ የሞኔታይዜሽን ፍጥነት። ዩቲዩብ ላይ ገቢ መፍጠር ለመጀመር የሚያስፈልገውን 4000 ዋች አወርና 1000 ሰብስክራይበር በአጭር ጊዜ ውስጥ ለመሙላት ከዚህም የሚሻል ነገር አታገኙም። ሁለተኛው ነጥብ የአሰራሩ ቀላልነት። የራሳችሁን ፊልም መቅረጽ ወይም ውድ ካሜራ መግዛት አይጠበቅባችሁም። ስክሪፕት በቀላሉ ታወጣላችሁ። በመቀጠልም በኤአይ አማካኝነት ጽሑፉን ወደ አማርኛ ተተረጉማላችሁ። ከዛም ስልካችሁ ላይ ባለው ካፕከት አፕሊኬሽን ድምጻችሁን ከቆራረጣችሁት ቪዲዮ ጋር በማገጣጠም ኤዲት አድርጋችሁ አፕሎድ ማድረግ ነው። ብዙ ሰዎችን የሚያስጨንቀው የኮፒራይት ጉዳይ ነው። ነገር ግን የዩቲዩብን ሕግ ተከትላችሁ ከሰራችሁ ምንም አይነት ችግር አያጋጥማችሁም። ኮፒራይትም ሙሉ በሙሉ ለማስቀረት እነዚህን 4 ወሳኝ ነጥቦችን ተከተሉ። አንደኛው ነጥብ አጫጭር ክሊፕን መጠቀም። የቪዲዮን ክፍል ስታዘጋጁ ከአንድ ቦታ ላይ ከ5 እስከ 7 ሰከንድ ባለው ላይ እንዳይረዝም አድርጋችሁ ከታደርጉት። ሁለተኛው ነጥብ የቪዲዮን ቪዥዋል መለወጥ። የስክሪኑ አቅጣጫ ፍሊፕ ማድረግ፣ ከለር ፊልተር መለወጥ ወይም ደግሞ ዙም አውት ማድረግ ሲስተሙን ለማለፍ ይረዳችኋል። ሶስተኛው ነጥብ የራሳችሁን አውዲዮ መጠቀም። የፊልሙን የራሱን ሳውንድ ሚውት አድርጋችሁ በቦታው የራሳችሁን ቮይስ ኦቨርና ከዩቲዩብ አውዲዮ ላይብረሪ ያወረዳችሁትን ኮፒራይት ፍሪ ባክግራውንድ ሙዚቃ ከጠቀሙ። አራተኛው ዲስክላመር ማስገባት። በ1976 የኮፒራይት ሕግ ሴክሽን 107 ፌር ዩዝ በሚባለው መሰረት ለትምህርት፣ ለትችትና ለሪቪው የምንጠቀማቸው የቪዲዮ ክፍሎችም ህጋዊ ናቸው። ይህንን ሴክሽን 107 የሚያብራራ ህጋዊ ዲስክላመር ቴክስት በቴሌግራም ቻናሌ ላይ አስቀምጥላችኋለሁ። በዲስክሪፕሽን ቦክስ ላይ ኮፒ ፔስት በማድረግ ቻናላችሁን መጠበቅ ትችላላችሁ። የቴሌግራም ሊንክም የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ። ሁለተኛው የኮንተንት አይነት ኤአይ ጄነሬትድ ቪዲዮ። በዲጂታል ዓለም ውስጥ ትልቅ አብዮት እያመጣ ያለው በኤአይ የሚሰሩ ቪዲዮዎች ናቸው። በተለይም የጎግል አዲሱን ቴክኖሎጂ ጎግል ፍሎ ወይም ደግሞ ቪኦ በመጠቀም እጅግ ከፍተኛ ጥራት ያላቸው ቪዲዮዎችን ማመንጨት ትችላላችሁ። ይህ የኮንተንት አይነት ፊታችሁን ማሳየት ለማትፈልጉ፣ ድምጽ መቅረጽ የሚያስጨንቃችሁ ወይም ደግሞ ካሜራና ስቱዲዮ የሌላችሁ ሰዎች ሙሉ በሙሉ ይህም ተመራጭ ነው። እዚህ ላይ አንድ ምስጢራዊ ስትራቴጂ አለ። ብዙ ሰዎች እነዚህን ክፍያ ይጠይቃሉ ብለው ያስባሉ። ነገር ግን በአንድ የጎግል አካውንት በነፃ 10 ሰከንድ የሚሆን 4 ርዝመት ያላቸው አልትራ ኤችዲ ቪዲዮዎችን ማመንጨት ትችላላችሁ። ስለዚህ 10 ጂሜል አካውንት በመክፈት ብቻ በቀን ከ40 የሚበልጡ አጫጭር ቪዲዮዎችን ማመንጨት ትችላላችሁ። የአሰራሩ ሂደት እንዴት መሰራችሁ? አንደኛ ስክሪፕት ማዘጋጀት። ቻትጂፒቲ ወይም ጀሚኒ ላይ ገብታችሁ ለዩቲዩብ ቪዲዮ የሚሆን ስክሪፕትና ለጎግል ፍሎ የሚሆን ፕሮምፕት ጻፍልኝ ስትሉት ያዘጋጅላችኋል። ሁለተኛው ነጥብ ቪዲዮ ጄኔሬት ማድረግ። ያገኛችሁትን ፕሮምፕት ኮፒ አድርጋችሁ ጎግል ፍሎ ላይ ፔስት ስታደርጉት ጽሑፉን ወደ አስደናቂ ምርጥ የሆነ ቪዲዮ ይቀይረዋል። ሶስተኛው ነገር ኤዲቲንግ። ያመነጫችሁትን ክሊፕ አወርዳችሁ ካፕከት ላይ በማስገባት ሚዲየት ታደርጓቸዋላችሁ። በተጨማሪም እነዚህን ቪዲዮዎች አቀናጅታችሁ ሾርት ቪዲዮ ወይም ሎንግ ቪዲዮ በመስራት በፍጥነት ፎሎወር ማብዛት ወይም ደግሞ ሰብስክራይበር ማብዛት ትችላላችሁ። ትልቁ ድል ደግሞ የቋንቋ ገደብ የሌለው መሆኑ ነው። በቻትጂፒቲ ሙሉ ስክሪፕቱን በእንግሊዘኛ ጽፋችሁ ኤአይ ቮይስ ጄነሬተር ድምጹ እንዲነበብ በማድረግ የውጭ ሀገር ተመልካቾችን መሳብና ከዩቲዩብ ላይ በከፍተኛ ዶላር ክፍያ ማግኘት ትችላላችሁ። ሶስተኛው የኮንተንት አይነት ሪአክት ቪዲዮ ነው ወይም የምላሽ ቪዲዮዎች የሚባሉት።
ወደ ሶስተኛው ስንመጣ እጅግ በጣም አዝናኝ የሆነው የኮንቴንት አይነት ሪአክት ቪዲዮ ነው። ይህ አነስተኛ ኤፎርት የሚጠይቅ ነገር ግን በፍጥነት ተመልካቾችን የመሳብ ከፍተኛ አቅም ያለው ስትራቴጂ ነው። በነገራችን ላይ ብዙ ዩቲዩበርስ ዛሬ ምን አይነት ቪዲዮ ልስራ ብለው ይጨነቃሉ። ሪአክት ቪዲዮ ላይ ግን ይህ ችግር የለም። ምክንያቱም በየቀኑ በቲክቶክ፣ በፌስቡክ፣ በቴሌግራም እና በዩቲዩብ ላይ ቫይራል የሚሆኑ አዳዲስ ፈኒ ቪዲዮዎችን፣ ሙዚቃዎችን፣ ድራማ ወይም ደግሞ ትሬዲንግ ዜናዎች አሉ። ከናንተ የሚጠበቅባችሁ እነሱን መምረጥ ብቻ ነው። ሰዎች እናንተን የሚያዩበት ዋናው ምክንያት በቪዲዮ ላይ የምትሰጡትን ናቹራል ሪአክሽን፣ ሳቃችሁና አስተያየታችሁን ለመስማት ነው። ይህም ከተመልካች ጋራ ጠንካራ ኮኔክሽን ይፈጥራል። በስልካችሁ በጥራት ለመቅረጽም ሁለት ስልኮችን ተጠቀሙ። የመጀመሪያው ስልክ የምታዩትን ቪዲዮ ፕላይ ለማድረግና ስክሪን ሪከርድ ለማድረግ ሲያገለግላችሁ፣ ሁለተኛው ደግሞ የእናንተን ፊትና ድምጽ ለመቅረጽ ያገለግላችኋል። ሶስተኛው ነጥብ ኤዲቲንግ ነው። ሁለቱንም ቪዲዮዎቻችሁን ካፕከት ላይ ታስገባላችሁ። የእናንተ ቪዲዮ ማይን ትራክ ላይ አድርጋችሁ ቫይራል ቪዲዮውን ኦቨር ላይ በማስገባት ሙሉን ኤዲት አድርጋችሁ መስራት ትችላላችሁ። በዚህም ላይ ኮፒራይት እንዳይዛችሁ ደግሞ ቪዲዮውን ዝም ብላችሁ እስከ መጨረሻው ከማሳየት ይልቅ በየ10 እና በየ15 ሰከንዱ ፖዝ እያደረጋችሁ የራሳችሁን ኮመንት፣ ትችት ወይም ሳቅ ጣል አድርጉበት። አራተኛው የኮንተንት አይነት ፕራንክ ወይም ኮሜዲ ቪዲዮ ናቸው። እነኚህ ደግሞ በአራተኛና በዩቲዩብ ላይ እጅግ በጣም ከፍተኛ ተመልካች ያላቸው ፕራንክና ኮሜዲ ቪዲዮ ነው። ይህ ኮንተንት ሰዎች ዘና ለማለትና ለመሳቅ በብዛት የሚፈልጉት በመሆኑ ከፍተኛ ቪው ያገኛል። ፕራንክ ያልታሰቡና ናቹራል የሆኑ ሰዎችን ኢሞሽን ስለሚያሳይ ተመልካች ሳይሰላች እስከ መጨረሻው ድረስ እንዲያይ ይገፋፋዋል። በስልካችሁ ብቻ ፕራንክ መቅረጽ ትችላላችሁ። ካሜራውን ከርቀት ወይም ደግሞ ከዕቃ ጀርባ ትንሽ ደበቅ አድርጋችሁ በማስቀመጥ ወይም ጓደኛችሁ በሩቅ ሆኖ በስልኩ እንዲቀርጻችሁ በማድረግ በቀላሉ መስራት ይቻላል። መጀመሪያ ላይ ከማታውቋቸው ሰዎች ይልቅ ከጓደኞቻችሁ ወይም ደግሞ ከቤተሰቦቻችሁ ጋር ብትሰሩ ይመረጣል። ይህንን ስትሰሩ ግን አንድ ማሳሰቢያ አለ። እሱም ፕራንክ ሲሰራ የሰዎችን ደህንነትና ስነ ልቦና የማይጎዳ መሆን አለበት። ከተቀረጸ በኋላም የተቀረጸው ሰው ቪዲዮ እንዲጫን ፈቃደኛ መሆኑን ማረጋገጥ አለባችሁ። አምስተኛውና የመጨረሻው ሪላክሲንግ ናቹራል ቪዲዮ ይባላል። ይህ ኮንተንት በአሁኑ ሰዓት በዩቲዩብ ላይ በጣም ከፍተኛ ተፈላጊነት ያለውና እጅግ አትራፊ ከሆኑት አንደኛው ነው። ትልቁ የሚቀለው ነገር ምንም አይነት ፊትን ማሳየት፣ ድምጽ መቅረጽ፣ ንግግር ወይም ደግሞ ስክሪፕት መጻፍ አይፈልግም። በዓለም ዙሪያ ያሉ ሚሊዮን ሰዎች ለስተዲ፣ ለፎከስ፣ ለሜዲቴሽን ወይም ደግሞ ለእንቅልፍ የሚሆኑ የዝናብ ድምጽ፣ የባህር ማዕበልና የጫካ ቪዲዮዎችን ይፈልጋሉ። በስልካችሁ ብቻ ለመስራት 3 ደረጃዎችን ተከተሉ። አንደኛ፣ ዳውንሎድ ማድረግ። ፒክሰባይ ወይም ፒክሰልስ ከሚባሉ ፍሪ ዌብሳይት ላይ ኤችዲ ናቹራል ቪዲዮዎችን ያለምንም ክፍያ ታወርዳላችሁ። ከዚሁ ዌብሳይት ላይ ወይም ከዩቲዩብ አውዲዮ ላይብረሪ የዝናብ ወይም የወንዝ ሳውንድ ኢፌክት ታወርዳላችሁ። ሁለተኛው ደግሞ ኤዲቲንግ ነው። ያወረዳችሁትን 1 ደቂቃ ቪዲዮ ካፕከት ላይ በማስገባት ሎፕ እያደረጋችሁ ወይም ደግሞ እየደጋገማችሁ የ1 ሰዓት ወይም የ2 ሰዓት ረጅም ቪዲዮ ታደርጉታላችሁ። ሶስተኛው ደግሞ መደጋገም ወይም ደግሞ ኮፒራይት ብሎ ዩቲዩብ እንዳይከለክላችሁ ቪዲዮውን ቀስ እያላችሁ ዙም አውት፣ አኒሜሽን እየጨመራችሁ እንዲሁም ከለርና ኢፌክትን መጨመር አለባችሁ። ይህ ኮንተንት ምንም አይነት የቋንቋ ገደብ የለውም። በዓለም ዙሪያ ያለ ማንኛውም ሰው ሊከታተለው ይችላል። በተለይ ደግሞ ሃይ ሲፒኤም ካላቸው ከሀብታም ሀገራት ያሉ ተመልካቾች ቪዲዮአችሁን ረጅም ሰዓት ከፍተው ስለሚያድሩ ከዩቲዩብ የምታገኙት ዶላር ከፍተኛ ይሆናል። የዛሬው ቪዲዮአችን ይህን ይመስል ነበር። ከነዚህ 5 ኮንተንት አይነቶች የትኛው የበለጠ ወደዳችሁት? እናንተም በተግባር ሰርቼ እንዳሳያችሁ የምትፈልጉት ማንኛውን ነው? ሐሳብና አስተያየታችሁንም ከታይ ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ እና ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ማብራታችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ቆዩ።